ጆይንት ኦነርሺፕ ቻፕተር 4 ነው። እንግዲህ ከዚህ በፊት ስለ ኦነርሺፕ ስናወራ ኤክስክሉሲቭ እና ፐርፔቹዋል ነው ብለን ነበር። that means ኤክስክሉሲቭ ነው ስንል like at certain time አንድ ኦነር ይኖረዋል ወይም ኦነርሺፕ ራይት ኤክሰርሳይዝ የሚያደርጉ የተለያዩ አካላት ሊኖሩ አይችልም ብለን ነበር። ይህ ግን ይሄኛውን ማለትም ጆይንት ኦነርሺፕን አያካትትም። ምክንያቱም ጆይንት ኦነሮች ኢኳሊ በአንድ እቃ ላይ የጋራ ኦነር ነው። ለምሳሌ እኔና የሆነ ሰው ለሁለት ሆነን አንድን ቤት ብንገዛ ሁለታችንም አብረን ኤክሰርሳይዝ እናደርጋለን። ዛት ሚንስ ሴፓሬትሊ ኤክሰርሳይዝ አናደርግም። ነገር ግን አብረን ኤክሰርሳይዝ የማድረግ ኦነርሺፕ ራይት ኤክሰርሳይዝ የማድረግ መብት ሲኖረን ጆይንት ኦነርሺፕ ይባላል። በአጠቃላይ ለሁለት ሆነው በጋራ አንድ ንብረት ሲያስተዳድሩ ወይም ሲይዙ ይህም the right to use, enjoyment, right of possession and exclusion of others and the right to transfer a thing or to charge it with pledge, mortgage የመሳሰሉ ራይቶችን በአጠቃላይ በውስጡ ይዛል እና ሁለት ዋና ካራክተሮች አሉ የጆይንት ኦነርሺፕ አሉት። የመጀመሪያው the thing which is jointly owned is undivided ዲቫይድ አይደረግም። በቃ ምንም የሚከፋፈል ያልተከፋፈለ ንብረት ነው። ግን each joint owner is considered as owner of each and every part of the thing. that means እኔም የቤቱ ሁሉንም ክፍል ወይም የሆኑ እያንዳንዱ ፓርት ባለቤት ነኝ። ያ ሰው የእያንዳንዱ ፓርት ባለቤት ነው ማለት ነው። ከኔ ጋር ለሁለት ይህን ንብረት ኦን ያደረገው እነዚህን ሁለቱ ካራክተሮች የያዘ ሲሆን ጆይንት ኦነርሺፕ ይባላል። ሼሩ ዲተርማይን የሚደረገው እኛ በቤቱ ላይ ያለን ሼር ለምሳሌ የእያንዳንዱ ፓርት ባለቤት ብንሆን እንኳን የእያንዳንዱን ፓርት እኔ ወይ 30% ወይ 70% ወይም 50-50 ሊሆን ይችላል። ብቻ ይሄ ባይ አግሪመንት ዲተርማይን ይደረጋል። የቤቱ ይህን ያህል ፐርሰንት ኦን ማድረገው እኔ ነኝ የሚባለውን ባይ አግሪመንት ዲተርማይን ይደረጋል። አለበለዚያ ግን ህጉ ኢኳል እንደሆነ ኮንትራሪ አግሪመንት ከሌለ ኢኳል ሼር እንዳለን ፕሪዚም ያደርጋል። 1259 ይሄ ነው። the scope of rule governing joint ownership ስኮፑን ስናይ ላይክ ኦርዲነሪ የሆኑ በቃ ባይ አግሪመንት የሆነ ንብረትን ኦን ለማድረግ የተፈለጉትን ብቻ ነው። ዛት ሚንስ ይሄ ለምሳሌ ፎር ቢዝነስ ፐርፐስ ምናምን የሚሰሩ ፎር ፕሮፊት ፐርፐስ የሚሰሩ ላይክ እንደ ፓርትነርሺፕ አግሪመንት ምናምን ያሉትን ኦነርሺፖችን አያካትትም። ነገር ግን ቀለል ያለ ሁለት ሰዎች ተስማምተው አንድን ንብረት የሚገዙበትን ሁኔታ ብቻ የሚመለከት ነው። joint ownership of things is regulated primarily by agreement entered into by joint owners at the time of inception of joint ownership. that means agreement በሚኖርበት ሰዓት እና ያ አግሪመንት ሁለቱ አካላት የአግሪመንት ማንዳቶሪ ፕሮቪዥንስ ኦፍ ሎን በማይጥስበት ሰዓት 1257 እስከ 1308 ያሉ ማንዳቶሪ ፕሮቪዥኖችን የማይጥስ ከሆነ እና አግሪመንት ካለ በዛ አግሪመንት ገቨርን ይደረጋል እያንዳንዱ አስፔክት ማለት አድሚኒስትሬሽን አኩዚሽን ኦፍ ኦነርሺፕ ምናምን እያንዳንዱ ነገር እንዴት እንደሚጠቀሙ ምናምን ሼሩንም ጭምር ማለት። ነገር ግን እንደዚህ አይነት አግሪመንት በማይኖርበት ሰዓት ፐርሚሲቭ ፕሮቪዥኖች ደግሞ ይመጡና ዲፌክት ካለ ወይም አግሪመንት ከሌለ ማንዳቶሪ ፕሮቪዥኖችን ያከበረ ካልሆነ ያላቸው አግሪመንት ዲፌክቲቭ ከሆነ ፐርሚሲቭ ፕሮቪዥኖች ይመጡና ገቨርን ያደርጋሉ። ይህንን ማለት እንችላለን 12 64 65 66 67 ምናምን የመሳሰሉ አሉ ማንዳቶሪ ፕሮቪዥኖች። ከእንደገና ፐርሚሲቭ 63 75 60 68 ምናምን በአጠቃላይ ያሉና በሁለቱ ገቨርን ይደረጋል። አድቫንቴጅ እና ዲስአድቫንቴጁን ስናይ መጀመሪያው አድቫንቴጁ ፋይናንሻሊ ላይክ አንድ ሰው ብቻውን አግኝቶ አኪር ማድረግ የማይችለውን ነገር አፎርድ ማድረግ የማይችለውን ነገር ፋይናንሻሊ ሪሶርሳቸውን ፑል በማድረግ የሚጠቀሙበት ሁኔታ ሲሆን ኤጌን ሌላኛው አድቫንቴጅ ደግሞ ዩቲላይዜሽን ኦፍ ስካርስ ሪሶርስ ነው። ለምሳሌ ኬዝ ኦፍ ኮንዶሚኒየም እንዳየነው ለምሳሌ በጋራ የሆነ ደረጃው ጣሪያው ምናምን ብዙ አብዛኛው ነገር ኢሊቬተሩ ምናምን በጋራ የሆነና ከዛ በኋላ በግል የሚጠቀሙትን ይጠቀማሉ። ዩቲላይዜሽን ኦፍ ሪሶርስ
ያካትታል ማለት። ዲስአድቫንቴጁ በጣም ለአድሚኒስትሬሽን ያስቸግራል። እያንዳንዱ ሰው የራሱ እንትን አስተዋጽኦ ማበርከት አለበት። ኢቭን ለምሳሌ አንድን ንብረት ሴል ለማድረግ ሞርጌጅ ፕሊጅ ለመስጠት ራይት ትራንስፈር ለማድረግ ፐርፐዝ ኦፍ ዛት ኦብጀክት ላይ የሚጠቀሙበትን ፐርፐዝ ምናምን ለመቀየር ሲፈልጉ ዩናኒመስ ኮንሴንት ኦፍ ኦል ጆይንት ኦነር ይጠይቃል። 1265 እና 66 መሰረት ሰው አድሚኒስትሬሽን ላይ ችግር ይፈጥራል። ትንሽ ከበድ እንዲል ያደርጋል። ግን ሶርስ ኦፍ ጆይንት ኦነርሺፕ አግሪመንት ሊሆን ይችላል፣ ኮንትራት ኦር ዊል ሊሆን ይችላል፣ ህግም ሊሆን ይችላል። ሶ በኮንትራት ሲሆን ሁለቱ ወይም ሁለት ጆይንት ኦነሮች ወይም ሁለት እና ከዛ በላይ የሆኑ ኦነሮች በመስማማት ሪሶርሳቸውን ፑል በማድረግ የሆነ ነገር ጆይንትሊ ኦን ያደርጋሉ ማለት ነው። ሶ ዘ ሜይን ፐርፐዝ ኦር ኦብጀክት ኦፍ contract creating joint ownership is to create ownership right for two or more persons in relation to the same object or thing. so በአንድ ንብረት ላይ የኦነርሺፕ ጆይንት ኦነርሺፕ ክሬት አድርጎ በጋራ አንድ ነገር ኦን እንዲያደርጉ ለመርዳት ወይም ለማስቻል ነው። ኖ ስፔሻል ፎርም አይጠየቅም። ፎርማሊቲ ሪኳርመንት የለም። ነገር ግን ሌሎች የኮንትራት እንትኖችን ማሟላት አለበት። ለምሳሌ ካፓሲቲ፣ ኮንሰንት፣ ኦብጀክቱ ሌጋል እና ፖሲብል መሆን አለበት። እነዚህን ማሟላት አለበት። ግን ስፔሻል ፎርም እነሱ የሚገዙት ነገር ስፔሻል ፎርም ኦን የሚያደርጉት ነገር ስፔሻል ፎርም የሚጠይቅ ከሆነ አዛት ታይም ኦቤይ ማድረግ አለባቸው። ነገር ግን ስፔሻል ፎርም ካልጠየቀ ጆይንትሊ ኦን ስለተደረገ ብቻ ስፔሻል ፎርም አይጠየቅም። ሶ ጆይንት ኦነርሺፕ ራይዚንግ ፍሮም ሎ ይሄ ለምሳሌ ሰክሰሽን ላይ ምናምን ላይ የሚያጋጥም ነው። ለምሳሌ ሁለት ኮሄርስ ወይም የጋራ ወራሾች ንብረቱ እስኪከፋፈል ድረስ ምናምን ጆይንትሊ ኦን እንዲያደርጉ እንደዚህ አይነት ኢንስታንሶች ይኖራሉ። ስለዚህ ይህን ይመስላል ስለ ሶርስ። ሌላኛው ራይት ኤንድ ዲዩቲስ ኦፍ ጆይንት ኦነር ነው። ጆይንት ኦነር ምን አይነት መብቶች እና ዲዩቲዎች ይኖሩ ሲባል የመጀመሪያው ራይት ቱ ዩዝ ኤንድ ኢንጆይ ዘ አንዲቫይዲንግ ፕሮፐርቲ ኤንድ ኢትስ ፍሩትስ። ሶ ዩዘርስ ፕራክቲስ ራይት ይኖረዋል ማለት ነው። ሁሉም የመጠቀም መብት ኢንጆይ የማድረግ መብት አለው። ይሄ ግን የሌላኛውን መብት እና ጥቅም በማይነካ መልኩ መጠቀም አለበት። ግን each joint owner has the right to demand the partition of such fruit or proceeds of the sale of the fruit at any time. so ፓርቲሽን ላይክ የሆነ ንብረት የራሱ የሆነ ፍሩት ሲኖረው ለምሳሌ ቤት ካላቸው ቤቱ ሲከራይ የሚገኘውን ብር ፓርቲሽን መጠየቅ ይችላል። እንደዚህ አይነት መብቶችን ይሰጣል። ራይት ቱ አድሚኒስትሬት ዘ ቲንግ አድሚኒስተር የማድረግ መብት አላቸው። እያንዳንዱ ጉዳይ ላይ ጆይንትሊ ኦን በተደረገ ጉዳይ ላይ የጋራ አድሚኒስትሬሽን ነው። በማጆሪቲ ቦት የሚወሰኑ ውሳኔዎች አሉ። በዩናኒመስ ቦት የሚወሰኑ ውሳኔዎች አሉ። እነዚህም ከዚህ በፊት እንዳወራነው ለምሳሌ ሴል፣ ሞርጌጅ፣ ፕሊዝ፣ ፐርፐዙን መቀየር ምናምን እነዚህ በአጠቃላይ ዩናኒመስ ቦት ይጠይቃል። ሌሎች ቀለል ያሉ አድሚኒስትሬቲቭ ለምሳሌ የሆነ ንብረት ይዘው የሚያከራዩ ከሆነ በምን ያህል ገንዘብ እናከራይ፣ እንዴት እናድርግ፣ ለማን እናከራይ ምናምን አይነት ነገር ውሳኔዎች ለምሳሌ ከሆኑ በማጆሪቲ ቦት ሊሆኑ ይችላሉ። ሰው ይሄ ነው። አኮርዲንግ ቱ 1112 ኮስቶችንም ቢር ያደርጋሉ። ላይክ የመብት ተጠቃሚ እንደመሆናቸው ሁላ እንደገና ለምሳሌ የጥገና የምናምን ወጪ ሲኖር ከንብረቱ ጋር በተያያዘ ያንንም የመወጣት ግዴታ አለባቸው። በ1268 በተቀመጠው መሰረት ደግሞ ይህንን መክፈል ማድረግ ካልቻሉ የራሳቸውን ሼር ሰረንደር በማድረግ ሊያልፉት ይችላሉ። ግን የራሱን ሼር ዲስፖዝ የማድረግ መብት አለው። ማን? እያንዳንዱ ኦነር ማለት ነው። ሶ እያንዳንዱ ኦነር የራሱን ሼር ዲስፖዝ የማድረግ መብት አለው። ሶ ይህን ዲስፖዝ በሚያደርግበት ሰዓት ሌሎች ኮኦነሮች ደግሞ ራይት ኦፍ ሪከቨሪ አላቸው። ለምሳሌ የኔን ድርሻ እኔ መሸጥ እፈልጋለሁ ሲል በጨረታ ወጥቶ ለሌላ ሰው ከተሸጠ በኋላ
እነዚህ ኮኦነሮች በ1261 መሰረት ራይት ኦፍ ሪከቨሪ ያላቸው ዛት ሚንስ እሱ የሚሸጥበትን ዋጋ ያህል ለገዛው ሰው በመስጠት ሪከቨር ማድረግ ይችላሉ። የእነሱ አድቫንቴጅ በዚህ ይጠበቃል። ጆይንት ኦነር ሃዝ ዘ ራይት ቱ ሪኩዌስት ተርሚኔሽን ኦፍ ጆይንት ኦነርሺፕ። ጆይንት ኦነርሺፕ ተርሚኔት እንዲደረግ የመጠየቅ በኦክሽን እንዲሸጥ የመጠየቅ መብት አላቸው። ነገር ግን ይህንን ተርሚኔሽን የመጠየቅ መብታቸው ሊገደብ ይችላል። ላይክ ባይ አግሪመንት እስከ 5 ዓመት ማክሲመም ባይ አግሪመንት እስከዚህ ሰዓት ድረስ ተርሚኔሽን መጠየቅ አንችልም የሚለውን ሊያስቀምጡ ይችላሉ። ከ5 ዓመት በላይ ከሆነ ደግሞ ፍርድ ቤት 5 አድርጎ ፕሪዝም ያደርጋል። ታዲያ ከዚህ በተጨማሪ አንድን ንብረት ይሸጥ ሲሉ በኦክሽን ይሸጥ ወይም ተርሚኔት ይደረግ ሲባል ተገቢ ሆኖ ላይክ ለመሸጥ የማይመች ሰዓት በሚሆንበት ጊዜ ፍርድ ቤቱ እስከ 2 ዓመት ድረስ እንዲታገሱ ውሳኔ ሊሰጥ ይችላል። ይሄ ነው በአጠቃላይ። ስፔሻል ኬዝ ኦፍ ጆይንት ኦነርሺፕ የመጀመሪያው ፐርፔቹዋል ጆይንት ኦነርሺፕ ነው። ፐርፔቹዋል ጆይንት ኦነርሺፕ ምንን ያካትታል? ላይክ ኦነርሺፖች ባይ ኔቸር በራሳቸው ወይም ባይ ፐርፐስ ፐርፔቹዋል እንዲሆኑና ላይክ ይሄኛው ሊቋረጥ የማይችል ጆይንት ኦነርሺፕ በሚሆንበት ሰዓት ፐርፔቹዋል ኦነርሺፕ ይባላሉ። ለምሳሌ ሰዎች ሌንስ፣ ፓሴስ፣ ያርድስ፣ ዌልስ፣ ሲየር፣ ፊስ፣ ፓስ፣ ሮድስ፣ ዳምስ ምናምን ጆይንትሊ ኦን ሲያደርጉ ላይክ ይሄኛውን ኦነርሺፕ ለምሳሌ ዳም ብንወስድ አብረው በጋራ የሆነ ድልድይ የሚጠቀሙ ኦን የሚያደርጉ ቢሆን ላይክ የኛውን ጆይንት ኦነርሺፕ ተርሚኔት እናድርግ ማለት አይችሉም ማለት ነው። እነዚህ በተፈጥሮ ጆይንት ኦነርሺፕ ፐርፔቹዋል የሆኑ ጆይንት ኦነርሺፕ ናቸው። 1276 ላይ የተቀመጡ ጌን ፓርቲ ዌልስ ማለት ሁለት ነገር የሚያዋስኑ የጋራ ሁለት ንብረቶችን የሚያዋስኑ አጥሮች ወይም እንትኖች ናቸው። በወሰን ላይ የተገነቡ ወልስ ናቸው። በሲመንት ምናምን ነገር ቋሚ ሆነው በአርማታ የሚገነቡ አይነት ነገሮች ናቸው። 1278 እስከ 80 ማየት ይቻላል። እነዚህ ጆይንትሊ ኦን የሚደረጉ ናቸው ማለት ነው። ፓርቲኮ ኦነርሺፕ ኦፍ ዲስ አጌን ዲስ ደግሞ የፓርቲ ወል ተቃራኒ ፓርቲ ወል ወደ ላይ ሲገነባ ወደ ታች ደግሞ የሚከፈሉ አይነት ነገር ሲሆኑ ፕሪቪው የሚደረጉት እነዚህም ጆይንትሊ ኦን እንደተደረጉ ላይክ በሁለቱ ንብረቶች መሃል በሁለት ቤቶች ምናምን መሃል በሚሆንበት ሰዓት ፕሪቪው የሚደረገው ጆይንትሊ ኦን እንደተደረጉ ነው። ነገር ግን የተለያዩ ኮንትራሪ ኤቪደንሶችን በማቅረብ ሪበት ማድረግ ይቻላል። ለምሳሌ ወደ አንደኛው ፓርት ኢንክሎዝ የተደረገ ከሆነ የሆነ ዶክመንተሪ ታይትል ካላቸው ፕሪስክሪፕቲቭ ታይትል ያላቸው ከሆነ ወይም በሌሎች ማስረጃዎችም ሪበት ማድረግ ይቻላል። ነገር ግን ፓርቲ ወልም ሆነ እነዚህ ዲቾች ፕሪዙም የሚደረጉት ጆይንትሊ ኦን እንደተደረጉ ነው። ግን ከኦነርሺፕ ኢን ቢልዲንግ ኢን ዊች ፍሎርስ ኦር አፓርትመንትስ አር ሴፓሬትሊ ኦንድ ይሄ ሞር ለምሳሌ ከኮንዶሚኒየም ምናምን ጋር በተገናኘ ነው። ቤቶቹ የሆነውን ፓርት ሰዎቹ ሴፓሬትሊ ኦን ያደርጋሉ። ነገር ግን የሆኑ አክሰሰሪዎች ደግሞ ጆይንትሊ ኦን የሚደረጉ ኢንዲስፔንሰብል የሆኑ ለምሳሌ ኮንዶሚኒየም ላይ ጣሪያው፣ ስቴር ኬዙ፣ ኤሌቬተሩ ምናምን ኢንዲስፔንሰብል አክሰሰሪ ናቸው እና ኮኦንድ ናቸው። ላይክ ዲቫይድ እናድርግ ወይም የኔን የራሴን ድርሻ ልሽጥ ማለት የማይችሉበት ኮንዲሽን ሲኖር ይሄ ስፔሻሊ ከኮንዶሚኒየም ጋር በተያያዘ ነው። በአጠቃላይ ዛት ሚንስ ይሄ በቀላሉ ክፍሎቹን ምናምን ነገር የራሳቸውም ፕራይቬትሊ ኦን ያደርጋሉ። ሶ ዲስፖዝ ማድረግ ይችላሉ። በሌሎቹ ግን የማይሰራ ይሆናል ማለት ነው። ኢንዲስ ኬዝ በኮንዶሚኒየም ኬዝ ቅድም እንደተባለው ሩፍ፣ ስቴር ኬዝ፣ ኤሌቬተር ምናምን ጆይንትሊ ኦን ናቸው። ሌሎቹ ፓርቲዎች ግን
ፕራይቬትሊ ኦውንድ ናቸው። ሶ በአጠቃላይ ይሄ ነው። ይሄ በኮንዶሚኒየም ህግ ምናምን በደንብ የራሱ የሆነ ስፔሲፊክ ህጎች ወጥተው ደግሞ ገቨርን ይደረጋል። በአጠቃላይ ይህን ይመስላል ጆይንት ኦነርሺፕ። ኔክስት ዩሱፍራክት እና ሰርቪትድን እንቀጥላለን። እናመሰግናለን። ሼር ማድረግ እንዳይረሳ።